የተከበራችሁ ተመልካቾቻችን እንግዲህ ጎልደን ኢንተርቴይንመንት ዛሬም በአዲስ ፕሮግራም በአዲስ ፕሮግራም መጥተላችኋል ማለት ነው። ተመልካቾች የምታስታውሱ ከሆነ ዛሬ የመጨረሻ ቪዲዮአችን ስምፖሲት ፕራንክ አድርጊያቸው አለመስማማት ተፈጥሮ ነበር። ነገር ግን ከቪዲዮ በኋላ አስረጃቸው ምናምን ተስማምተናል ማለት ነው። ግን ከዛ በኋላ ቪዲዮ ለመቀረጽ አልፈለጉም። ለዚህ ነው እንጂ ችግር የለውም። እኔ ምንም አይነት ነገር ብደርስብኝም ቪዲዮ ለእናንተ ማቅረብን አላቆምም ማለት ነው። ሰውን ፕራንክ ማድረግ አላቆምም፣ እናንተን ማዝናናትም አናቆምም። ጎልደን ኢንተርቴይንመንቶች እኛ እናንተን ለማዝናናት ማናደርገው ነገር የለም። ተመልካቾቻችን ዛሬም መሀል ድሬዳዋ መሀል ከተማ ከዚራ ተገኝተን ሰውን ፕራንክ ልናደርግ ነው። እስከ ፕሮግራማችን ፍጻሜ ከኛ ጋር እንደምትቆዩ ተስፋ እናደርጋለን። እንደዚሁም ጂኤምኤስን ሰብስክራይብ እያደረጋችሁ ለዘመድ አዝማድ ለጓደኞቻችሁ ሼር እንደምታደርጉ ተስፋ እናደርጋለን ማለት ነው። እንዲሁም ቲክቶክ እና ፌስቡክ ፔጃችንን እየገባችሁ ፎሎ እንደምታደርጉ ተስፋ እያደረግን ዛሬ ቀጥታ ወደ ፕሮግራማችን ነው የምንሄደው። ወደ ፕራንካችን ነው የምንሄደው። ሌትስ ጎ። ውድ ተመልካቾቻችን እንግዲህ እዚህ ጋር መሀል ከዚራ ዛሬ ድሬዳዋ ቪዲዮ እየቀረጽንላችሁ እንገኛለን። መንገደኞችን አግኝተናል። ጥያቄ እንጠይቃቸዋለን። ከዛ በፊት ስማቸውን ያስተዋውቁልኛል። ስሜ ፋኑኤል ይባላለሁ። ፋኑኤል አጎስ ለምለም አጎስ ፋኑኤል እና አጎስ። ተመልካቾቻችን ፋኑኤል እና አጎስ የተሰኙ እነዚህ ወጣቶች የዛሬ 1 አመት ከለስትሮ ጠራግነት ተነስቶ ዛሬ በዚህ ወጣትነታቸው የ3 ህንጻ ባለቤት ናቸው። የሀብታችሁ ምንጭ ከየት ነው ስንል ዛሬ እንጠይቃቸዋለን። በ1 አመት ውስጥ 3 ህንጻ እንዴት ነው ልገነቡ ይቻላችሁ? ምንድነው ምንጫችሁ? ያው ምንጫችን እንደዛ ስራው ነው። ስራው አንድ ነገር ከሰራ ያው ይገኛል ማለት ነው። ምንጫችሁ የሀብት ምንጫችሁ ምንድነው? የሀብት ምንጫችን በቃ እንትን ነው፣ አላማ ነው። አላማ ካለ ሁሉም ትሰራለህ። አላማ ካለ ትሰራለህ። ስለዚህ አንድ ሰው አላማ ካለው በ1 አመት ውስጥ 3 ህንጻ መገንባት ይችላል ማለት ነው? አዎ ይችላል። ከጣር ይችላል። ከጣረ ይችላል። ከህዝቡ መስማት እንደቻል ነው ወይስ ባገኘነው መረጃ 666 ምናምን በ1 አመት ውስጥ እነዚህ ልጆች እዛ ሄዶ ነው ምናምን ይባላል። ይሄንስ ምን ትላላችሁ? አዎ እሱ ይባላል። ምንድነው ስራ ከሰራ ስራ ከሌለ ደግሞ አንድ ስራ ከብላ አይደለም 1 አመት ማለት ነው። በ1 ወር ትሰራው ይችላል። ከጣር ማለት ነው። ውሸት ነው። አዎ ውሸት ነው። እንደዛ አይነት ወረ ምናምን ውሸት ነው። ውድ የተከበራችሁ ተመልካቾቻችን እንግዲህ አሁንም ሌላ መንገደኞችን አግኝተናል። ዛሬ እንዳልኳችሁ ድሬዳዋ መሀል ከተማ ከዚራ ላይ ፕሮግራማችንን ቀጥታ እያስተላለፍንላችሁ እንገኛለን እና እንደምታውቁት እዚህ ፕሮግራም ላይ የምናቀርብላችሁ ሰዎች በ1 አመት በጣም የተለወጡ ሰዎች ነው። እነዚህ ከጎኔ የምታዩ ሁለቱ ሴቶች የዛሬ 1 አመት ምንም አልነበራቸውም፣ ግን ዛሬ የ2 ህንጻ ባለቤቶች ናቸው። እንዴት ልመጣ ቻለ ይሄ ሀብት ምለውን ዛሬ ከራሳቸው ከአንድ አመታቸው እንጠይቃቸው። እንዴት ነው ይሄ ሀብት ሊመጣ ይችላል? እንግዲህ ተመልካቾቻችን እነዚህ ቆንጆ ሴቶች የሀብታችንን ምንጭ መናገር ወይም መግለጽ አንፈልግም ይላሉ። እንደዛ ነው የምትሉት? እንደዛ ነው። እኛ ራሱ በ1 አመት ውስጥ እንግዲህ 2 ህንጻ የገነቡ እነዚህ ሴቶች ማለት ነው። በርካታ ሰው ያወራ 666 ሄዶ ነው ምናምን ብዙ ነገር እየተወራባቸው ነው። እነዚህ ነገርስ እነሱ እንዴት ያላችሁ? እኛ በፍጹም ይሄንን ነገር አልሰማንም። በጣም ነው የምንቃወመው። ኦኬ ማለት በራሳችሁ ጥረት ነው ያገኛችሁ? ማንኛውም ሰው ከጣረ የትም ይደርሳል ነው የምንለው። እቺ እንደዛ ነው የምታስበው? ከሰራ ከጣር ከሞታል ይችላል። ተመልካቾቻችን እንግዲህ እነዚህ ሁለቱ የ2 ህንጻ ባለቤቶች ናቸው። ዛሬ ጎልደን ኢንተርቴይንመንትን ስፖንሰር አድርጉ ብለን እንጠይቃቸዋለን። ጎልደን ፕሮግራማችንን ለምን ታዲያ ስፖንሰር አትሆኑልን? ይቻላል። እንሆንላችኋለን፣ ቃል እንገባለን። ወይኔ ክንፌ አቶ ክንፌ የዛሬ 1 አመት ከትንሽ ቦታ ተነስቶ ዛሬ የ3 ህንጻ ባለቤት ነው።
እንዴት በዚህ አጭር ጊዜ ውስጥ ይሄን ሁሉ ሀብት አገኘከው ምንሆን ጥያቄ ዛሬ እንጠይቀዋለን በዚህ አጭር ጊዜ ውስጥ እንዴት ሶስት ህንፃ ሊገነባቸው እኔ በአጋጣሚ ይሄን ሀብት ያገኘሁት ከቤተሰብ ውርስ ነው ያው የኔ ታላላቅ ሰው ይሉ እንግዲህ የቤተሰብ ኃላፊነቱን ወስጄ እንድሰራ የሰጠኝ ቤተሰብ ነው እና መነሻው ቤተሰብ ስለሆነ ብዙም አልከበረም ለዛ ነው የተነሳው እንግዲህ አቶ ኩፌ የሶስት ህንፃ ባለቤት ለምን ፕሮግራማችንን ስፖንሰር አታረጋችሁ እንዳደረግላችሁ የምጠይቃችሁ ነገር ነው በሱ ከተስማማን ችግር የለም ማድረግላችኋለሁ ብዬ አስባለሁ እሺ ተመልካቾቻችን እንግዲህ የዛሬው ፕሮግራማችን ይሄን መስል ነበር እንግዲህ ዛሬ ከካሜራማን ጋር ወጥቻለሁ ካሜራማን ያው በዚህ ቪዲዮ በጣም እንደማከብረውና በጣም እንደ ላደንቆ ፈልጋለሁ ማለት ብዙ ጊዜ ከኔጋ ነውና ቪዲዮ ብዙ ቦታ ስንሄድ አብረን እየሄድን ነው የምንቀርጸው ስለዚህ ዛሬ ግን ፕራንክ ልናደርገው ተን ብዙ ሰው አላገኘንም የዛሬው ፕሮግራማችን ይሄን መስል ነበር አፍሬናል ማለት ይችላል በነገራችን ላይ ያው ተስፋ ደግሞ መውቀጥ የለብንም አይደል ተስፋ መውቀጥ የለብንምና በቀጣይ ሳምንት በአሪፍ ቪዲዮ እንደምንገናኝ ተስፋ እናደርጋለን ያው ተመልካቾቻችን ሳምንት በአሪፍ ፕሮግራም እንደምንገናኝ ተስፋ እናደርጋለንና የዛሬው ፕሮግራማችን ይሄን መስላል ጂኤምኤስን ሰብስክራይብ ያደርጋችሁ እንደምትከታተሉ ተስፋ እናደርጋለን ማለት ነው እንዲሁም ቲክቶክ እና ፌስቡክ ፔጃችንን የገባችሁ ፎሎ እንደምታደርጉ ተስፋ እናደርጋለን እኔ አብዱርዛቅ ሁሴን ጎልደን ኢንተርቴይንመንትን ያዘጋጀውላችሁ ነው ካሜራማኔ አጀላ በቀላ ከዚህ ሰዓት ከእናንተ ጋር ቆይታ አድርገናል ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ቸር ቆዩልን እያል ቻው ቻው GMS